በአንድ ቤት ውስጥ አትደንግጡ። ሆያ ሆዬ እዚያ ማዶ ጭንስቼሳ አጋፍ ተነጥለው ያሉት ስንት ህብረተሰቦች ናቸው በቤታቸውን ቀያቸውን ለቀው በድንኳን ውስጥ ያሉት? ሰምታችሁ ታውቃላችሁ? መኪናው የኪራይ መሆኑ ሰምተህ ታውቃለህ ወይ? ኤኒባዲ አይ ኖ ተራራ ድረስ የብርሃኑ ወጋገን ታይቶ ነበረ። ስለዚህ እረኞችም በዛ ምሽት ቤታቸው መመለስ ትተው ፊቱ እንደ ፀሐይ ስላበራ Hello family members and welcome back to my channel. ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ የከበረ ሰላምቴን እያቀረብኩ እንኳን ለደብረ ታቦር ወይም ለቡሄ በዓል በሰላም አደረሳችሁ። ዛሬም ከአዳዲስ ቪዲዮዎች ጋር መጥቻለሁ። ቪዲዮን እንደተለመደው ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ መስተካከል ያለባቸው ነገሮች ካሉ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ወንድማዊ እህታዊ ምክራችሁን በማጋራት አበረታቱኝ። ወደ ቪዲዮዎች ቤተሰቦች እንግዲህ ቡሄ በከተማችን በዚህ መልኩ እየተከበረ ይገኛል። ሃሌሉያ አንተ ሆይ የተመለከትነው እንግዲህ ቡሄ በዚህ መልኩ ድምቅ ብሎ እየተከበረ ነው የሚገኘው። በጣም ደስ ይላል። ታዲያ እንግዲህ ቡሄን እንደዚህ ከማክበራችን ባለፈ ደግሞ በሃይማኖታዊ ወይም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምን አይነት ቦታ ይሰጠዋል? ለምንስ ሙልሙል ዳቦ ይጋገራል? ሁላችንም እንግዲህ ልናቀው የሚገባ ነገር ነው ብዬ ስላሰብኩ እቺን ቪዲዮ ጋብዛችኋለሁ። ደብረ ታቦር ላይ ለየት ያለ ሙልሙል ተዘጋጅቶ በተለይ ሆያ ሆዬ ለሚጨፍሩ ለህፃናቱ ይሰጥ። ሙልሙል እንግዲህ በተቀደሰው ትውፊት ወይም ሆሊ ትራዲሽን በምንለው ጌታ ይህን ብርሃን የገለጠው በሌሊት ነው ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። በሌሊት ነው የገለጠው። ዳዊትም ታቦርና አርሞኒየም ባንተ ስም ደስ ይላቸዋል ብሎ ጽፏል አስቀድሞ። ታቦር አርሞኒየም በስመ ዚአከ ይትፌስሑ ይላልና ታቦር ላይ ብርሃኑን ሲገልጥ አርሞኒየም እስከሚባለው ሌላኛው ተራራ ድረስ የብርሃኑ ወጋገን ታይቶ ነበረ። ስለዚህ እረኞችም በዛ ምሽት ቤታቸው መመለስ ትተው ፊቱ እንደ ፀሐይ ስላበራ ቀን መስሏቸው እዛው ተራራ ላይ ውለዋል። ቤተሰቦቻቸው መምሸቱን አይተው እነዚህ ልጆች ቀሩ ብለው የሚመገቡትን ስንቅ ይዘውላቸው እንደሄዱ አባቶች ይናገራሉ። ስለዚህ ለደብረ ታቦር እንግዲህ ህብስት ተዘጋጅቶ በብርሃኑ ነጸብራቅነት እረኞች ተመስጦ ውስጥ ገብተው ከተራራ ወደ ተራራ እየሄዱ ቀን መስሏቸው መዋላቸውን ቤተሰቦቻቸውም እነሱን ጥየቃ ህብስት ይዘው መሄዳቸውን አመልካች ነው ብለው ሲተረጉሙ፣ ሌሎቹ ሊቃውንት ደግሞ ሐዋርያትም ረጅም ሰዓት ተራራው ላይ ያሳልፈዋል። ታቦር ተራራ ላይ ሲመለሱ ከታች ከተራራው ስር ወይም ከግራ ደብረ ወይም ከተራራው በታች ያሉት ደግሞ ህብስት ይዘው ተቀብለዋቸው ነበር ይላሉና ይህንን ለመወከል በተለየ መልኩ ደብረ ታቦር ላይ ለየት ያለ ሙልሙል ተዘጋጅቶ በተለይ ሆያ ሆዬ ለሚጨፍሩ ለህፃናቱ ይሰጣል። በተለየ ደግሞ ህፃናት መሆናቸውና ወንዶች መሆናቸው እረኞቹን ተራራው ላይ የቆዩትን እረኞች ለመወከል በእንዲህ ያለ መልኩ በዓሉ ከጥንት ጀምሮ እስካሁን ድረስ ሲከበር ኑሯል። እንደዚህ አይነት እንግዲህ ሲወርድ ሲዋረድ የመጡ ባህላዊና ከሃይማኖትም ዘንድ የሚከበሩ በዓላቶችን ስናከብር ታሪካቸውን እንዴት እንደመጡ፣ ለምንስ የምናደርጋቸው ነገሮች ምክንያታቸው ምንድነው የሚለውን ነገር ማወቅ ስላለብን ይጠቅማል ብዬ ስላሰብኩ ነው ይህን ቪዲዮ ይዤላችሁ የመጣሁት።
ወደ ኔክስት ቪዲዮ ሁላችንም እንደምናውቀው እንግዲህ ወቅቱ የፍልሰታ ጾም ወራት መሆኑ ይታወቃል። ታዲያ አሁን የተመለከትነው የወንድማችን ቪዲዮ በዚህ በዝናብ እያስቀደሰ የሚያሳየው ይህ ተንቀሳቃሽ ምስል እንግዲህ የብዙዎችን ትኩረትና የብዙዎችን ቀልብ የሳበ ቪዲዮ ነበር። ታዲያ እናንተስ በዚህ ጉዳይ ይህንን ወንድማችንን ስታዩ ምን ተሰማችሁ? እኔ እንግዲህ በዚህ ነገር ማለት የምፈልገው ወንድማችን እንግዲህ ፈጣሪ የልቡን ጸሎት ይስማው ያሳካለት። አሜን። አትደንግጡ። አሁን ይህ የምታዩት ህዝብ በሰሚነሽ ኪዳነ ምሕረት የሚገኝ የተዋሕዶ ልጅ ነው። እንዲህ ውበታችን እንዳማረ ዘመን ከዘመን የምንሻገረው እኛ የተዋሕዶ ልጆች ብቻ ነን። እንኳን አደረሳችሁ። የቡሄ ወይም የደብረ ታቦር በዓል እንደተመለከትነው እንግዲህ በአንጎለላ ቅድስት ኪዳነ ምሕረት ሰሚነሽ ገዳም እንዲህ በሚያምር መልኩ ደስ በሚል ትልልቅ ተአምራቶች በተፈጸሙበት ምሽት ብዙዎች ምን አለ የዚህ በዓል የዚህ ሴሬሞኒ ተሳታፊ በሆኑ ባሉበት በደማቅ መልኩ ተከብሯል። ቤተሰቦች እንግዲህ ይህንን ቪዲዮ ስታዩ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ሌላኛው ብዙዎችን እያስገረመና እያነጋገረ ያለው የአርቲስት ገነት ንጋቱ ጉዳይ እንዴት ነው? ሰሞኑን በተለያዩ የሶሻል ሚዲያ መተግበሪያዎች የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ እየተንቀሳቀሰ ያለው ይህ ምስል በልጇ ምርቃት ጊዜ የተነሱት ፎቶ ነበር። ታዲያ ቤተሰቦች ይህንን ቪዲዮ አይተን እንመለስና አርቲስት ገነት ንጋቱ አርግዛለች ወይስ አላረገዘችም? የብዙዎች ጥያቄ ነው። የምንመልስ ነው የሚሆነው። ወደ ቪዲዮ እንደመጣርግልን ዴሳሬ ትዊስትና ፍቅር መቼስ ጊዜ እንኳን ደስ ያለሽ፣ እንኳን ለዚህ ቀን አበቃሽ። የትዳር ጓደኛ እንዲሰጥልኝ በእግዚአብሔር ስም እለምናለሁ። ስትናገር ስታፈሰኝ ስትለቀኝ እንዴት ምን እንደሆነ ማይከተልሽ ማየት ይቻላል። ካለበለዚያ ሚኒታ ቤትሽ ካረፍሽ በኋላ ፎቶን ትልኪልኛለሽ። በየቤትም ፕሮግራም ለምታዩ በሙሉ እንኳን ደስ አላችሁ ለማለት እወዳለሁኝ። አርቲስት ገነት ንጋቱ የልጅ ምርቃት ፕሮግራም ላይ ነበር ገነት ንጋቱና ቤተሰቦቿ ይህንን ምስል የተነሱት። ታዲያ ብዙዎች ከዚህ ፎቶ በመነሳት ገነት ንጋቱ በአመሻሽ እድሜዋ ወይም ከ50 በላይ ሆኗታል፣ ማርገዟ ወይም ደግሞ ጽንሰ መጸነሷ ይገርማል እያሉ በተለያዩ የሶሻል ሚዲያ ፕላትፎርሞች ይህንን ምስል እያጋሩ ህዝቡም እየተቀባበለው ያለው ነገር ነው። እኔም ታዲያ ለእናንተ ለቤተሰቦቼ በዚህ ጉዳይ እሷም ሆነ ቤተሰቦቿ ምንም ማለት የፈለጉት ነገር የለም። ትክክለኛ መረጃ ልናውቅ የምንችለው እሷ ወይም ቤተሰቦቿ ስለዚህ ጉዳይ አንድ ነገር ወይም ምላሽ ሲሰጡ ነው። እኔም እንግዲህ በዚህ ዙሪያ የተሰጠ ምላሽ ካለና ተጨባጭ ከሚባሉ ማስረጃዎች የሚወጡ አዳዲስ ነገሮች ካሉ ይዤላችሁ መጣ ነው የሚሆነው። ወደ ኔክስት ቪዲዮ እመቤቴን ይዘንኛ ድንግልን ይዘን አናፍርም፣ መድኃኒዓለምን ይዘን አናፍርም፣ ቅዱስ ሚካኤልን ይዘን ቅዱስ ገብርኤልን ይዘን አናፍርም። እሺ እናቴ አናፍርም። ትናንት ያበላ ነው ስለ ተክልዬ ብለን ያበላ ነው። ጨክን አይጨክንም፣ እመቤቴን አይጨክንም። አይዞሽማ አይጨክንም እንዴ ስለ ተክልዬ ብለሽ ቆምሽ ጨክን ይመስልሻል? አይጨክንም። ቀንደ ነገርኩሽ ነው ለትምህርት ነው። ሽማዬ አይዞሽማ እባካችሁ ተረዱ፣ እናንተም ተረዱን ፕሊስ፣ በእውነት ተረዱ። የሰው ፊት ያሳያችሁ። እኔ የሰው ፊት አይቻላልም ነበረ። አሁን ግን ቀጥሎኝ የሰው ፊት ላይ ወድቄ
አትረዳ የሚለው ፓርት ግን በጣም ምን አድርጌ ነው አትረዳ? ምን አድርጌ ነው? ምን አጥፍቼ ነው? ምን አድርጌ ነው? በአንድ ቤት ውስጥ አድማ የተመታብኝ የኔን ይስጣችሁ፣ የኔን ቀመሱት። እኔ ያየሁትን ፈተና እናንተም በቤታችሁ ይድረስ። አንድ ግሩፕ አትረዳም ተብሎ ቤቴ እስከ 3 ቀንና 4 ቀን እኔ ብቻ አንድ ግሩፕ ላይ ፎቶ የተለጥፎ የሚወራ የኔ ይድረስባችሁ፣ የኔን ያዩት ቀመሱት፣ የኔን ይስጣችሁ። እኔ የኢትዮጵያ ሕዝብ አልዋሻችሁ፣ ካሻችሁ በፖሊስ አስይዙኝ፣ እድሜ ልኬን እስር ቤት ልበስብስ። ብዙዎችን ያስገረመው እንግዲህ የቲጂ አገልግል ጉዳይ አሁንም መነጋገሪያነቱ እንደቀጠለ ነው። ቤተሰቦች እንግዲህ ቲጂ አገልግል ምን እንዳለች ሰምተናል። የህዝቡን ትኩረት ስባለች፣ ብዙዎችም እየተነጋገሩባት ይገኛሉ። ብዙዎችም እንግዲህ በተለያዩ የሀሳብ ጎራዎች ተከፍለው የራሳቸውን ሀሳብና አስተያየት እየሰጡ እንደሚገኙ የምናውቀው ጉዳይ ነው። ታዲያ አንድ ወንድማችን ያነሳው ሀሳብ ግን በጣም እኛም ልብ ልንለው የሚገባ ነገር ነው ብዬ ስላሰብኩ እሱን ቪዲዮ ይዤላችሁ መጥቻለሁ። ተመልክተን እንመለስ። ምንም አይነት ህጋዊ ግብይት በሌለበት ሁኔታ አንዲት ሴት 8 ደረቅ ቼኮችን ጽፌያለሁ ካለች በህግ አግባብ ወደ እስር ቤት ነው እንጂ መሄድ ያለባት። በምን አይነት ሎጂካል ኮንክሉዥን ነው እርዳታ የሚሰበሰብላት? እንግዲህ የዚህ ፕላትፎርም ማህበረሰቦች እርዳታ የማሰባሰብ አባዜ ካለባችሁ ዛሬ ላይ የምንኖርባት አዲስ አበባ ላይ የአዲስ አበባ ሴቶችና ህጻናት ባወጣው ሪፖርት መካከል በአቭሬጅ 8 ህጻናት ተጥለው ይገኛሉ ብሏል። 8 ህጻናት። እናቶች ህፃናትን የሚጥሉበትን ምክንያት ምንድን ነው ብለን ካሰብን ድህነት ነው። ድህነት የሚበሉት በማጣት የሚያድሩበት በማጣት። አሁን ላይ ኢትዮጵያ ላይ ስንት ህፃናት ናቸው ከትምህርት ቤት ገበታቸው ተነጥለው ያሉት? ስንት ህብረተሰቦች ናቸው በቤታቸውን ቀያቸውን ለቀው በድንኳን ውስጥ ያሉት? እንደዚህ አባዜ ካለን እነሱ ናቸው የሚቀድሙት ወይስ ደረቅ ቼክ ያጭበረበረች ሴት ነች እርዳታ ሊሰበሰብላት የሚገባውና ነው ከዚህ ተጠራርታችሁ እርዳታ የምታሰባስቡት? ደረቅ ቼክ መጀመሪያ ሲጀምር በሁለት ፓርቲዎች መካከል ህጋዊ ግብይት ሊኖረው ይገባል ነው። ህጋዊ ግብይት ፓርቲዎቹ ህጋዊ ሊሆኑ ይገባል። ህጋዊ ግብይት ሊደረግ ይገባል። ያ ህጋዊ ግብይት የመንግስትን ጥቅም ያላስቀረ መሆን ይጠበቅበታል ነው። ይሄ ባልሆነበት ሁኔታ 8 ደረቅ ቼኮች አንዴ 2 ሚሊዮን ትላለች፣ አንዴ 5 ሚሊዮን ትላለች። የጻፈች ሴት ወንጀለኛ ነች። በወንጀል ነው መጠየቅ ያለባት እንጂ በምን አይነት አግባብ ነው እርዳታ የሚሰበሰበው ነው ሊገባኝ ያልቻለው። እንግዲህ እቺ ሴት አላማዋን ልንገራችሁላችሁ። መጀመሪያ እርዳታ የሚያሰባስቡት ሰዎች አንዳች ጥቅም ተፈልጎ ነው እንጂ እውነት ለሷም አዝነውላት አይደለም። በእርዳታ ሰበብ በማሰባሰብ ሰበብ የራሳቸውን ኮሚሽን ለማግኘት ሲሉ ይሄንን ማህበረሰብ ወዲህ በል ይሉታል። ሁለተኛው አጀንዳ ነች ሴት። አጀንዳ ስለ አንዱዓለም ጎሳ አውርተን ሳንጨርስ ስለ ዳለቻ መጣልን። የዳለቻን አውርተን ሳንጨርስ ደግሞ እቺ ከንቱ ሴት መጣችብን ማለት ነው። ስለዚህ በየሳምንቱ አዳዲስ አጀንዳ ላይ እንጣዳለን። ትላልቅ ጥያቄዎችን እንደ ሀገር ማንሳት ያለብንን ትላልቅ ጥያቄዎችን ሳናነሳ እንቀራለን ማለት ነው። ተማሪዎች ያለ ትምህርት ገበታ 4-5 ዓመታት ቁጭ ብለዋል የሚል ጥያቄ ማንም አያነሳም። የሀገራችን የኑሮ ውድነት እዚህ ደረጃ ደርሷል ብሎ የሚከራከር አጋል የለም። አንድ ሳምንት እንኳን ለዚህ ሴት የተከራከርላትን ያህል እንኳን የሚያነሳ ሰው ይጠፋል። ስለዚህ በየጊዜው አዳዲስ አጀንዳዎች ይሰጡናል። ያንን አጀንዳ ማራገቢያው ደግሞ እኛ እናርገበግበዋለን ማለት ነው። ግማሾቹ ጥቅም የሚያገኙ ናቸው፣ ግማሾቹ ደግሞ አጀንዳ ይዘው የሚንቀሳቀሱ ናቸውና ለዚህ ሴት የሚያስፈልጋት ሕክምና ነው። የአይምሮ ሕክምና ያስፈልጋታል። ስለዚህ የምታቋት የምትቀርቧት ሰዎች
መጀመሪያ ብሩን ከመስጠታችሁ በፊት ወደ አማኑኤል ሆስፒታል ብትወስዷት። የአገልግል ጉዳይን መስማት ከጀመርን 3-4 ቀናት አልፈዋል። እንግዲህ እህታችን 3 መኪና እንዳላት ሰምተናል። ብዙ ቢዝነሶችን የምታንቀሳቀስ ሆነች። ብዙ እርዳታዎችም ተደርገውላታል። ነገር ግን አሁንም ተቸግሬያለሁ እያለች እንግዲህ ብዙ ሰዎችን እያስቸገረችና ቪዲዮዎችን እንደሰራች እየሰራችም እንደሆነ ከዚህ በፊት በጋበዝኳችሁ ቪዲዮ ላይ ተመልክታችኋል። ታዲያ እንግዲህ እኔ ሙሉ ለሙሉ የዚህን ሰውዬ ሀሳብ እስማማለሁ። ቤተሰቦች እናንተ በዚህ ጉዳይ ላይ ምን ትላላችሁ? ዮኒ ማኛም እንግዲህ በዚህ ጉዳይ አንድ የገለጸው ሀሳቡን የሰጠበት ቪዲዮ አለ። እሱን ተመልክተን እንመለስ። ሰምታችሁ ታውቃላችሁ? መኪናው የኪራይ መሆኑ ሰምተህ ታውቃለህ ወይ? ኤኒባዲ አይ ኖ ሰምታችሁ ታውቃላችሁ? የኪራይ ነው የሚባል ሰምታችሁ ታውቃላችሁ ወይስ መኪናዬ ነው ቴዲዬን ለፉንቃዬ ይሄ ሲያንስብ ነው ተብሎ? እኛ ግን እንደዛ አይነት ሴቶች የማይቀርቡን ምን ሆነን ነው? ለመኪና የሚሆን ፊት የለኝም። ወይኔ በላቸው፣ ወይኔ በላቸው። ይሄ ፊት እንኳን መኪና ባጃጅ አስገዛም። ምን እስቲ ይሁን እነ ሄኖክ ድንቁ ብሉ እናንተ ብሉ ማብራት ተመለከትኑ። ዮኒ ማኛም እንግዲህ ከዚህ በፊት ያየነውን የወንድማችንን አስተያየት የሚደግፍ ሀሳብ ነው። ቤተሰቦች እንግዲህ ዞሮ ቲጂ አገልግል አሁንም እርዱኝ እያለች ነው። ትክክለኛው ምክንያት ምንድን ነው ሲባል ከስር ያለው ነው የምትለው። ከስራለች ደግሞ እንዳንል ወይም የተለያዩ ሰዎች በላይቭም በተለያዩ ፕላትፎርሞች በቪዲዮ እየገለጹት ባሉት ሀሳባቸው ላይ ሰው እንዴት 3 መኪና ኖሮት ለእርዳታ እጁን ይዘረጋል? ክብር የሚባል ነገር አለ። በባህላችንም ክብራችንን ማስበለጥ የኢትዮጵያን መገለጫ ነው። እሷ ግን ይህን ነገር ሙሉ ለሙሉ ጥሳ እያጭበረበረች ነው የሚሉ ሀሳቦች አሉ። ያው እንግዲህ ቤተሰቦች በድጋሚ በዚህ ጉዳይ ያላችሁን ሀሳብ ኮሜንት ሴክሽን ላይ መጻፍ እንዳትረሱ። እንግዲህ እንደሚታወቀው በዚህ ሳምንት ማዕዶት ለኢትዮጵያ በደማቅ መልኩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በተዘጋጀው በሚሊኒየም አዳራሽ ፕሮግራም ላይ ታዋቂቷ የምንወዳት ድምፃዊ ቬሮኒካ አዳነ የ800 ሺህ ብር እርዳታ አድርጋለች። ታዲያ ከዛ በፊት ብዙዎችን እያነጋገረ የነበረው ቬሮኒካ አዳነ እንግዲህ የእመቤታችን የቅድስት ድንግል ማርያምን ምስለ ስዕል እጇ ላይ ታቱ ካሳረፈች በኋላ ብዙዎች እንግዲህ እየነቀፏት ነበር። ታዲያ አንድ ወንድማችን ከማዕዶት ፕሮግራም በኋላ የሰጠው ሀሳብ አለ። እሱን ቪዲዮ ተመልክተን እንመለስ። ወገኖቼ በዚህ ሰዓት በዚህ ጊዜ ብዙዎች በተለይ ደግሞ ቅድስት ቤተክርስቲያን አምናባቸው አስተምራ ክህነት ሰጣ ጭምር ሐዋርያዊ አገልግሎትን ያላበሰቻቸው ከታቀደላቸው ዓላማ ሸሽተው ከስርዓት አፈንግጠው በሚመላለሱ ጊዜ ግዴላችሁን ከስርዓታችሁ ታረሙ ሲባሉ አሻፈረኝ በማለት በትዕቢተኝነት መንፈስ አጥር ዘለው ባህር ማዶ ተሻግረው ቅድስት ቤተክርስቲያንን በተንኮልና በክፋት በሚወጉበት በዚህ ወቅት እመብርሃን ወላዲት አምላክ እናታችን ክብር ይግባትና በእነሱ የስድብ ናዳ በሚወርድባት በዚህ ወቅት እናታችንን በብዙ ትችቶች መካከል አልፎ ማፍቀር እንደምን ያለ መታደል ነው። ስለዚህ ስለ እህታችን ቬሮኒካ ስለ ንቅሳቷ በጣም ብዙ ተብሏል። ያንን ምንም ልልበት አልፈልግም። ያገላለጽ ችግር ካልሆነ በስተቀር በስርዓት ማስተካከል የተሰጡ ትችቶች ጤናማ ናቸው። ነገር ግን ያን ሁሉ ችሎና ተቋቁሞ የድንግል ማርያምን ፍቅር ለመግለጽ በቤተ ክርስቲያን ደጅ መጥናት እንደምን ያለ መባረክ ነው። ይህ ነገር እንዲቀጥል እንዲጸና ሁላችንም በፍቅር ማቀፍ እንዳለብን ይሰማኛል። በጣም በርካቶች የተገለጠ ኃጢያቷን በማይገለጥና ባልታየ ኃጢያታችን ተሸሽገን ብዙ ብለናልና ምናልባት እህታችን በሰውነቷ ላይ በስህተት ያረፈው የእመቤታችን የቅድስት ድንግል ማርያም ንቅሳት የመመለሷ ምክንያት ሊሆን ይችላል። የኛ ቤተክርስቲያን መቅደላዊት ማርያምን ከፍ አድርጋ ትናገራለች። ፈያታዊን ዜማን የብዙዎች መማረክ ምክንያት ነው። ከምንም በላይ እመቤታችንን ስናነሳ የሚነሳው በላየሰብ በመግደል በማጥፋት በሰዎች በመጠላት ሰውነቱ የቆሸሸ ነው። እጁ ላይ ሰውነቱ ላይ ደም ነበር። ነገር ግን በጆሮ የተንቆረቆረው የእመቤታችን ስም የድህነቱ ምክንያት ሆኗል።
እመብርሃን ወላዲተ አምላክ አይጣና ሆዷ ናትና እህታችንን በዳግም ምሕረት በመናስብላት የከፍታ ቦታ ላይ እንደምታስገኝልን አንጠራጠርም። እህታችን በእርግጠኝነት ነገ አድራ ይህ የመብርሃን ፍቅሯ ፍሬ እንደሚያፈራላት አልጠራጠርም። ወላዲተ አምላክ ትጠብቅሽ። በዚህ ዘመን እመቤታችንን ስህተት ሰርቶ እንኳን ማፍቀር መታደል ነው ብዬ አስባለሁ። የእናታችን አማላጅነት አይለየን። እህታችን ቬሮኒካ አዳነ በዚህ በእመቤታችን ቅድስት ድንግል ማርያም ታቱን በሰውነቷ ላይ ባሳረፈችበት ሳምንት ባለፈው ሳምንት ማለት ነው ብዙዎች የተለያዩ ልብን የሚነኩ እንግዲህ ንግግሮችን መጥፎ የሚባሉ ሐሳቦችን በሷ ላይ ሲያደርጉም ሲያወሩም ነበር። ነገር ግን እህታችን ፍቅሯ ከልብ እንደሆነ ማሳያ የሚሆነው ይህ እርዳታን አድርጋለች። መጀመሪያም ያንታቱ ተሰርታ የተለያዩ ሐሳቦች ከተለያዩ ሰዎች ሲቀርቡባት በምክንያት እንዳደረገችውና ብዙ ጊዜያትም የምትመኘው ነገር እንደነበረ ገልጻለች። እንግዲህ ሁሉም ቢሆን አንድ ሰው የሆነ ነገርን ሲያደርግ በምክንያት ስለሚሆን የዛን ሰው ሐሳብ ሳናቅ የሚነቅፍ ነገር መናገሩ ጥቅም የለውም። እንግዲህ ለዚህ እንደ ማገዥ ይሆናል ብዬ ያሰብኩት አንድ የአባታችን የአባ ገብረ ኪዳን ትምህርት አለ። እሱን ተመልክተን ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያልኩት። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ስትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከላለን። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራህ ቁጠረኝ፣ በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ፣ የሻከረውን ልቡናዬን አንተ አለስልሰህ ዝራበት፣ በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ስለሚል አባታችን ድንቅ ትምህርት ላይ ምንም አይነት ሐሳብ መስጠት እንግዲህ አልችልም። ምንም ጭማሪ ሐሳብ ማለት ነው። ሙሉ ለሙሉ በትክክል ገልጸውታል። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮን ላይክ ያላደረጋችሁ ቪዲዮን ላይክ በማድረግ ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ እንዲሁም መስተካከል ያለባቸው ነገሮች ካሉ ሐሳብ አስተያየታችሁን፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት አበረታቱኝ። ቀጣይ ባሪፍ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ። ይመቻችሁ።